ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ማንነቴ ማን ነው በሚለው ርዕስ ጉዳይ ላይ እናተኩራለን። ሀገራችን ኢትዮጵያ ከ80 በላይ ብሔሮች ያላት በልዩነትና በአንድነት ደምቃ የምትታይ ሀገር ናት። በሀገሪቱ ያሉ ቴሌቪዥኖችና ሬዲዮዎች፣ ጋዜጣና መጽሔቶች፣ ፓርቲዎችና ፖለቲከኞች፣ ስፖርተኞች፣ ዘፋኞች፣ አርቲስቶች፣ ምሁራንና ቤተ እምነቶች ሳይቀሩ ሌት ተቀን ሳይታክቱ ስለ ብሔርና ብሔረሰቦች ደጋግመው ያለማቋረጥ በትጋት ይሰብካል፣ ይዘግባል፣ ይናገራሉ፣ ይዘፍናሉ፣ ይጽፋሉ፣ ይተርካሉ፣ ያስተምሩማል። በዚህ ሁሉ መካከል ግን የተለያዩ ብሔሮች ተቀላቅሎ ስለተወለደው ኢትዮጵያዊ ሁሉም እንደማያውቁ፣ እንዳላየና እንዳልሰማ በሚመስል መንገድ ሆን ብለው ችላ ያሉት፣ ፈጽመው የዘነጉት ጉዳይ ነው። እውነታው ግን ከብሔሮች ተቀላቅሎ የተወለደው ሕዝብ በኢትዮጵያ ታሪክ ውስጥ ለዘመናት ስር የሰደደና በምንም አይነት መንገድ ሊነቀል፣ ሊቆረጥ ወይም ሊነጠል እንዳይችል ሆኖ ከተለያዩ ብሔሮች ጋር አብሮ መሰፋቱንና መዋሃዱን ነው። ከተለያዩ ብሔሮች ተቀላቅሎ መወለድ በረከት ወይስ እርግማን? ለብዙ ዘመናት በብሔሮች መካከል በቆየው መጠነ ሰፊ መስተጋብር በሚሊዮኖች የሚቆጠሩና ከተለያዩ ብሔሮች ተደባልቀው የተወለዱ ዜጎች ተፈጥረዋል። ታዲያ እነዚህ ድብልቅ ማንነት ያላቸው ዜጎች በአሁኒቷ ኢትዮጵያ ውስጥ ያለባቸውን ትግል፣ መገፋት፣ መከራና ለጥቃት መጋለጥ ስንቶቻችን እናውቃለን? ስንቶቻችንስ በእውነት ስለ እነሱ ግድ ይለን ይሆን? ዛሬ በመጠኑ ለማስገንዘብ እንሞክር። በንጹህ አእምሮ ያለማዳላትና በተጠያቂነት ታሪክን ብንመረምር ብዙዎቻችን ከሁለትና ከዚያ በላይ በሆኑ የብሔሮች ስብጥርና የዘር ግንድ ውስጥ ራሳችን ልናገኝ እንደምንችል ጥርጥር የለኝም። ነገር ግን ዛሬ ላይ ቆመን በዚህ ዘመን ያለውን ሁኔታ ብናይ፣ ለምሳሌ እናት ከኦሮሞ፣ አባት ከሶማሌ ወይም አማራና ትግሬ፣ ጉራጌና ሀዲያ፣ አፋርና ሽናሻ፣ ሲዳማና ቤኒሻንጉል ቢሆኑ የሚወልዷቸው ልጆች ማንነት የቱ ነው? መለኪያውስ ምንድን ነው? አንዱን ብሔር ለይተው መምረጥስ ሙሉ ያደርጋቸዋል? ግማሽ ግማሽስ ሁለት ቦታ መከፈል አለባቸው? ሁለቱንም ብሔር ብለው መምረጥስ ሕገ መንግሥቱ ይፈቅድላቸው ይሆን? በአሁኑ የኢትዮጵያ የብሔር ፌዴራሊዝም ስርዓት የአንድን ሰው ማንነት በአንድ ሳጥን ውስጥ ወይም ብሔር ጎራ ብቻ እንዲመደብ ያስገድዳል። ማለትም ሕገ መንግሥቱ ከተለያዩ ብሔሮች ተቀላቅለው የተወለዱ ዜጎችን እውቅና አይሰጣቸው ወይም ያገላቸዋል። የራሱን ብሔር ብቻ ትክክል አድርጎ የሚያየው ብሔረተኛ ከሌላ ብሔር ጋር ተቀላቅሎ የተወለደው ንክኪ አለው ብሎ ስለሚያምን ሙሉ እውቅና አይሰጠውም። ታዲያ ደባልቆ የተወለደው ዜጋ ብሔሩ የትኛው? ክልሉስ የቱ ነው? ያገለለው ሕገ መንግሥትስ የእርሱ ነው ይባል ይሆን? ከተለያዩ ብሔሮች ተቀላቅለው የተወለዱ ራሳቸውን የሁለት ወይም ከዚያ በላይ ባህሎች ባለቤት አድርገው ያያሉ። የእነዚህ ድብልቅ ኢትዮጵያውያን ጥልቅ ስቃይ፣ የማንነት ቀውስ፣ የሕይወት ተግዳሮትና የጉዳይ ማስፈጸም ውጣ ውረድ ላይ ጥቂት እንጨምር። ለምሳሌ በትምህርት ቤት ምደባ፣ በሥራ መቀጠር፣
በፖለቲካ ተሳትፎ ውክልና ማጣት፣ ቦታ ምደባ፣ ክልል ክፍፍል እያለ ይቀጥላል። ይሄ ሁሉ እንዲሟላ ሕጉ ከአንድ ነጠላ ማንነት ማለትም ከአንድ ብሔር ማንነት ጋር ብቻ የተሳሰረ ስለሆነ ተቀላቅለው የተወለዱ ዜጎች ፈጽሞ በምንም ነገር ካርታ ውስጥ ቦታ አይሰጣቸው። የሚገርመው የራሳቸው መታወቂያ ካርድ እንኳ ከተሰጣቸው ማንነታቸውን እንዲክዱ አድርጎ ነው የሚሰጣቸው። ለምን? ምክንያቱ ካርዱ የአንድ ብሔር ያውም የአባትን ብቻ ሞልቶ የእናትን ማንነት መካድ ግዴታ ስለሚያስደርግ። ከሁሉ በላይ የሚያሳዝነው የብሔር ክፍፍሉ ጠንክሮ ወደ ግጭትና ጦርነት ሲገባ ተቀላቅሎ የተወለደው ሁለቱም ወገኖች እንደ ጠላት ሊያዩትና ሊያጠቁት ይችላሉ። ልምረጥስ ልወግንስ ቢል የትኛውን ይመርጣል? ለእናት ወግኖ አባት አይወጋም። ለአባት ወግኖ እናት አትወጋ። ከሀገሬ ኢትዮጵያ ልወግን ቢል መልሶ እናትና አባቱን አወጋ። ወዴትስ ማምለጫ አለ? በብሔሮች መካከል ባለ የቃላት ውርወራ እንኳን ተቀላቅሎ የተወለደው ለቀበሌና ለትምህርት ቤት መታወቂያ ሲል የአባቱን ወይም የእናቱን ብሔር ቢያስመዘግብ የአንደኛው ወገን የሚያዝንበትና እንደ ባንዳ የሚቆጥረው። ለእኔ እናቴም አባቴም እኩልና አንድ ናቸው ሲል ለምን የአንዳቸውን ብሔር አይመረጥክም መሃል ሰፋሪ ሲባል? እኔን የምትመስለኝ ኢትዮጵያ ናት፣ ምርጫዬም አማራጬም እሷው ናት ሲል አባትና እናትን የከዳ ከሃዲ ኢትዮጵያኒስት እየተባለ በገዛ ሀገሩ ሕገ መንግሥት ማንነት የነፈገው ብሔረተኛው ዕውቅና የማይሰጠው የእናትና አባቱ ወገኖች በዐይነ ቁራኛ የሚያዩት ሆኖ በተወለደበትና ከሁሉ ጋር አብሮ ባጸናት ሀገር እንደ መጻተኛ እንኳን ዞር ብሎ የሚያዩ ያጣ ማህበረሰብ ከተለያዩ ብሔሮች ተቀላቅሎ የተወለደው ነው እላለሁ። ታዲያ ምን መደረግ አለበት ትላላችሁ? ይህ እንቆቅልሽ መፍቻ መንገድስ አለው? እናንተስ ተቀላቅላችሁ ተወልዳችኋል? ያጋጠማችሁ ፈተና በኮሜንት አጋሩ። በአንድ ብሔር ስር የታቀፋችሁስ ከጎረቤቶቻችሁ፣ ጓደኞቻችሁ፣ አብሮ አደጋችሁ እናንተ የተለየ ብሔር መሆን ይረብሻችኋል? ሐሳባችሁን አካፍሉ። ነገር ግን ከጥላቻ ይልቅ ፍቅርን፣ ከልዩነት ይልቅ ህብረትን እናስቀድም። ቪዲዮውን ከወደዳችሁ ላይክና ሼር ማድረግ፣ ግንዛቤውን ለብዙዎች ማድረስ አንርሳ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።